ግን አይታይም፣ እንደደከመኝ አይታይም። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። በጣም ደክሞኛል። ስታዩኝ ደስተኛ መስላለሁ አይደለ? ግን በጣም ደክሞኛል። እናንተን ለማስደሰት በጣም እየጣርኩ ነበር፣ ግን አልሆነም እያለች ነው ዋንትያ ሰለሞን። በደቡብ አፍሪካ የሚገኙ 2 ገራምሶች በእሷ ምክንያት ነው ወይንስ ሌላ ጉዳይ አለ? ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? ያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ እንዲሁም ቪዲዮውን በላይክ ጀምሮ ማለት ነው። ዋንትያ ሰለሞን እንግዲህ በልጅነቷ እንደ ማንኛውም ሰው ትልቅ ህልም የነበራት ልጅ ናት። ግን ነበረች ያው በመጥፎ አጋጣሚ የማትፈልገው ነገር ይከሰታል ማለት ነው። እሱም ምንድነው? ያው ልጅ ይፈጠራል። በለጋ እድሜዋ ነበር እንግዲህ በጣም ብዙ ቻሌንጆችን አሳልፋ ዛሬ ላይ የደረሰችው። በብርታቷ ደግሞ እንደዚሁም ደግሞ በአንዳንድ ደግ መልካም ሰዎች ጥሩ ደረጃ ላይ ደርሳለች ማለት ነው ከፈጣሪ በታች። ነገር ግን አንዳንድ ልቅ የሆኑ ሰዎች ይኖራሉና በእነሱ ምክንያት ዛሬ ያጋራችው ቪዲዮ በጣም የሚያሳዝንና ልብ የሚነካ ነገር ነው ማለት ነው ያየሁት። እንግዲህ ላይቭ ላይ ሆነው እሷን በጣም የሚዘገንን በጣም ደስ የማይል ለአፍ ራሱ ለጆሮ ራሱ የሚከብድ ቃላቶቹን ሲወረውሩባት ተመልክቻለሁ፣ አይቻለሁ ማለት ነው ቪዲዮ። እነዚህ ልጆች ያው ደቡብ አፍሪካ እንደሚገኙ ነው መረጃዎች የሚያሳዩት። እና እነዚህ ሰዎች እናት የላቸውም ወይ እህት የላቸውም ወይ? እች ልጅ ገና በለጋ እድሜዋ ማየት የሌለባትን ቻሌንጆች ነው እንግዲህ ያሳለፈችው። አይታችኋል። በጣም ነው የምታሳዝነኝ። እኔ በበኩሌ በጣም ነው የምታሳዝነኝ። ከዛ ህይወት ወጥታ ዛሬ ግን በጣም ደስ የሚል ቦታ ነው ያለችው። ምክንያቱም ያኔ የሚቀመስ የሚላስ ነገር ያሌላት ልጅ ዛሬ ላይ ግን አንዳንድ መልካም ሰዎች እዚህ ደረጃ ላይ እንደደረሰች እንግዲህ አይታችኋል። ከራሷም ተርፋ እንዳውም እንደሷ በዚህ ጉዳይ በእንደዚህ ያልኬ ስለተጠቁ ልጆች ድጋፍ ስታደርግም ተመልክቻለሁኝ። እችን ልጅ ልናበረታታት ነው የሚገባው ወይንስ ደግሞ በደካማ ጎኗ ገብተን እሷን ዝቅ ለማድረግ ወይም ደግሞ እንደዚህ በስነ ልቦና የተጎዳ ሰው ቁስሉን የምትነካኩት ለምንድን ነው? እንደዚህ ያለ ሰው እውነቴን ነው የምላቸው ራሱን እንትን ለማድረግ በጣም ቅርብ ነው። በጣም ልብስ ለብሰው ቲክቶክ ላይ ሲጨፍሩ ምን ሲሉ ደስተኛ ይመስላሉ። ግን ውስጣዊ ውበታቸው የውስጣቸው ቁስል በጣም ከባድ ነው። የሰው ልጅ ልብስ ነው የሚሸፍነው። ሁሉም ሰው ደስተኛ ነው ማለት ይከብዳል። ስለዚህ እች ልጅ እንደዚህ ባታደርጓት፣ እንደዚህ ያሉ ቃላቶችን ባትናገሯት፣ መደገፍ እንኳ ቢያቅታችሁ ዝም ብትሉ ጥሩ ነው። እነዚህ ልጆች አሁን አወቅን ብለው ይሁን ለምን እንደዚህ እንደሚያደርጓት ፈጣሪ ይወቀው። ለምን እንደዛ አይነት ቃላት እንደተናገሯት ማለት ነው። በጣም ልጆቹን አይቻቸዋለሁ። በእርግጥ በተለያዩ ቦታ ላይ መንግስት ሳይቀር ራሱ ሲናገሩም ተመልክቻለሁኝ። ስለዚህ እንደዚህ ያለ ድርጊት እንደዚህ ያሉ ሰዎች በህግ አግባብም ቢጠየቁ ብዬ አስባለሁኝ። ምክንያቱም እቺ ልጅ ስነ ልቦና የተጎዳ ነው። በጣም በለጋ እድሜዋ በጣም ብዙ ነገሮችን ያሳለፈችና እዚህ የደረሰች ናት። እንደዚህ ያሉ ቃላቶችን መናገር ተገቢ ነው ብዬ አላስብም። እንግዲህ ወደ ዋንትያ ለዋንትያ የማስተላልፈው ነገር ቢኖር
ዋንቲያ እንግዲህ አብዛኛውን ጊዜ ሶሻል ሚዲያ ላይ ነው የምሰራው። እንግዲህ እኛ ሶሻል ሚዲያ ላይ የምንሰራ ሰዎች በመጀመሪያ ወደ ሶሻል ሚዲያ ስንመጣ ጥሩ ሰውም መጥፎ ሰውም እንዳለ ጭንቅላታችንን አሳምነን መሆን አለበት ብዬ አስባለሁ። እንግዲህ አይታችሁ ከሆነ በጣም ይሰዳደባሉ፣ የማይሆኑ ቃላቶችን ይወራወራሉ። ይሄ ነገር ትክክል ነው ብዬ ሳይሆን እንደ መልካችን የሁሉም ሰው ጸባይ፣ የሁሉም ሰው አስተሳሰብ ይለያያል። ይሄንን ራሳችንን ማሳመን አለብን። ወደ ሶሻል ሚዲያም ልትመጡ ያሰባችሁ ሰዎች ስድብም እንዳለ መጥፎ ቃላቶችን መወራወር እንዳለ ይሄንን በጭንቅላታችሁ ማሰብና ራሳችሁን ማዘጋጀት ይኖርባችኋል። እንደዚህ ያለ ቃላት በተነገራችሁ ማለት በተሰደባችሁ ቁጥር ለምን ተሰደብኩኝ ብላችሁ የምታለቅሱ ከሆነ ከአላማችሁ ነው የሚያዘናጓችሁ። ለእንደዚህ አይነት ሰዎች ቦታ ያለ መስጠት ነው። እንዳውም ወንትያ እነሱን አፈመሻቸው ብዬ ነው የማስበው እኔ። አፈመሻቸው በቃ የምር አንቺ እኮ በጣም አስተዋይ ጎበዝ ነሽ። ልጅሽን ቀጥ አድርገሽ የምትይዢ ልጅሽን እያሳደግሽ ያለሽ ለሌላውም ደግሞ ተርፈሽ እየሰራሽ ያለሽ ጀግና 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 እናት ነሽ አንቺ። አንቺ እንደዚህ ያለ ነገር ሊጥልሽ አይገባም። ሰዎች ሊጥልሽ ሲሞክሩ አንቺ ደግሞ በፍጹም ነቅነቅ እንዳትይ። እልቁንስ ወደፊት ብቻ ነው መሄድ ያለብሽ እንጂ መድከም የለብሽም። ብርታት ለው መሆን የሚገባሽ። ስለዚህ ይሄን ነው ማለት የምፈልገው ማለት ነው። እንደዚህ አይነት ልቅ ሰዎችን ግን ህግ ተገቢውን ቅጣት እንዲሰጣቸው ብዬ አስባለሁኝ። እኔ እውነቱን ለመናገር ዋንትያ በጣም ነው የምታሳዝነኝ። በጣም በዛ እድሜዋ እንደዛ አይነት ነገር ማየቷ ራሱ ለሷ በቂዋ ነው። እንደዚህ ያለ ቁስል ደግሞ መነካካት፣ ቁስሏን እንደገና ማንሳት፣ እች ልጅ የማይሆን ነገር ብታደርግስ? እና ከጎኗ ያላችሁ ሰዎች ደግሞ እንድትመክሯት፣ ትላልቅ ሰዎች፣ የስነ ልቦና ባለሙያዎች እንድትመክሯት እላለሁኝ። እች ልጅ ለልጇ መኖር አለባት። እንድትጠነክር እንድትበረታ የራሳችሁን አስተዋጽኦ ብታደርጉ እላለሁኝ። እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። ሰላማችሁ ይብዛልኝ። ባባይ